ይህ እንቁላል አንድ አስኳል አለው ካላችሁ ተሳስታችኋል። በዚህ እንቁላል ውስጥ ደግሞ የሚገኘው ነገር አስኳልና ነጩ የእንቁላል ውሃ ከመሰላችሁ አሁንም ተሳስታችኋል። በተለዋዋጭ ዓለም ውስጥ ብዙ ነገሮች ተለዋውጠዋል። አሁን ላይ እንቁላል እንኳን እንደ ድሮ አይነት አይደለም። የእንቁላል ዲዛይኖች በዶሮ ውስጥ ማካሄድም በዘረመል ብቻ አልተወሰነም። ሁለት አስኳል ያለው እንቁላል፣ በእንቁላል ውስጥ እንደገና ሌላ እንቁላል፣ ሶስት አስኳል ያለው እንቁላል፣ እስከ 4 አስኳል ያለው እንቁላል። ነገ ደግሞ ከዚያ በላይ አስኳል ያለው እንቁላል ቢኖር የዚህ ክስተት መንስኤው ምንድነው ሲባል በመጀመሪያ ዝርያ ሲሆን ቀጥሎ የዶሮዎቹ አያያዝ ይሆናል። አንደኛ ዝርያ ሌክሆርንስ፣ ሮዴ አይስላንድ ሬትስ እና ጎልደን ኮሜት የሚባሉ እነኚህ የዶሮ ዝርያዎች እንቁላል ውስጥ ከአንድ አስኳል በላይ ሊገኝባቸው የሚችሉ የዘረመል ወይም ዲኤንኤ ልውጠት የተደረገባቸው የዝርያ አይነቶች ናቸው። ሁለተኛ የዶሮቹ አያያዝ በዋናነት አመጋገባቸውን የሚመለከት ሲሆን የሆርሞናቸው መዛባት የተለየ እንቁላል እንዲጥሉ ሊያስገድዳቸው ይችላል። ቢሆንም ግን ከእንቁላል ወጣ ያለ ይህ አይነቱ እንቁላል መመገብ በጤና ላይ ስለሚያደርሰው ተጽዕኖ የዘርፉ ባለሙያዎች አስተያየት በሰፊው ባይዘገብም በግለሰቦች ደረጃ እንቁላል እንደ እንቁላል ካልሆነ ባንመገበው ይሻላል ማለትን ምርጫቸው አድርገው የሚጥሉትም አሉ። እናንተስ በእንቁላል ውስጥ እንቁላል ወይም ከአንድ በላይ አስኳል ያለው እንቁላል ቢገጥማችሁ ምን ታደርጋላችሁ?